ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። አንድ የእግዚአብሔር ሐሳብ ላካፍላችሁ መጣሁኝ። በመጽሐፍ ቅዱሳችን ላይ በሁለተኛ ነገሥት መጽሐፍ ምዕራፍ 1 ላይ አንድ ሐሳብ ያወራል። ይህም ደግሞ አካዚያስ የሚባል ንጉስ በሰማሪያ ካለው እልፍኙ በሰገነት ላይ ሳለ ከዓይነ ርግቡ ሾልኮ ወድቆ ነበርና ታመመ ይላል የእግዚአብሔር ቃል። እና ስለወደቀ ስለታመመ ሄዳችሁ ከዚህ ህመም እድን እንደሆነ የአቃሮንን አምላክ ቤልዜቡልን ጠይቁ ሲል መልእክተኞችን ላከ ይላል። እንግዲህ እነዚህ መልእክተኞችን ወደ አንድ ስፍራ ይልካቸዋል። የሚልከው ደግሞ ምንድነው? እድን እንደሆነ አሁን ለመዳን ደግሞ ለመፈወስ ወደ ቤልዜቡል የአቃሮን አምላክ ቤልዜቡልን ጠይቁልኝ ብሎ መልእክተኞችን ሲልክ ይናገራልና፣ ነገር ግን የእግዚአብሔር መልአክ ግን ቴስቢያዊውን ኤልያስን እንዲህ አለው። ምንድነው እሱም? ተነስተ የሰማርያውን ንጉስ መልእክተኞችን ለመገናኘት ውጣና የአቃሮንን አምላክ ቤልዜቡልን ለመጠየቅ የምትሄዱ በእስራኤል አምላክ ስለሌለ ነውን ይላቸዋል። እንግዲህ አስቡት፣ ይህ ሰው የሚኖርበት በእስራኤል ምድር ላይ በእስራኤል ላይ እግዚአብሔር እንዳለ ይታወቃል። ነገር ግን እሱ ወደ እግዚአብሔር እንደመምጣት እግዚአብሔር እንደሚፈውሰው እንደመጠየቅ፣ ነገር ግን እሱ ወደ የአቃሮን አምላክ ወደ ሆነው ቤልዜቡል መልእክተኞችን ሲልክ እናገኛለን። እግዚአብሔር ደግሞ በክብሩ አይደራደርም። በዛ በእስራኤል ላይ ሌላ አምላክ እንዲጠራ እግዚአብሔር አይፈልግም። እግዚአብሔር በክብሩ ስለማይደራደር ለቴስቢያዊው ኤልያስ አንድ ነገር ይለዋል። ምንድነው እሱም? እግዚአብሔር በእስራኤል ላይ ስለሌለ ነው ወደ አቃሮን አማልክት ወደ ሆነው ቤልዜቡል ሰዎችን ወይም ደግሞ መልእክተኞችን የምትልከው ብሎ ይጠይቀዋል ይላል። እና ልክ የእግዚአብሔር ሰው እነዛን መልእክተኞችን ተገናኝቷቸው አንድ ነገር ይላቸዋል። የሚለው ምንድነው? እግዚአብሔር እንዲህ ይላል፣ ከተኛህበት አልጋ አትነሳም፣ በእርግጥ ትሞታለህ ብሎ ሄደ ይላል። እንግዲህ እግዚአብሔር በክብሩ ስለማይደራደር በክብሩ ቀናተኛ አምላክ ስለሆነ ክብሩ ለማንም አሳልፎ ስለማይሰጥ እግዚአብሔር አንተ ትሞታለህ እንጂ አትድንም ብሎ ለአካዚያስ መልእክት ሲልክለት እናያለን። በዚሁ ስፍራ ላይ ደግሞ እንደገና መልእክተኞቹ ተመልሰው ሄደው አካዚያስን አንድ ሰው መንገድ ላይ ያገኘንና ለምንድነው በእስራኤል አምላክ ስለሌለው ነው ወይ ወደ አቃሮን አምላክ የሆነው ቤልዜቡል ጋር ሰዎችን የምትልከው አለን? ማን ነው ያላችሁ ብሎ ሲጠይቅ እነሱ ምልክቱን ነገሩት። ጠጉራም ልብስ የለበሰ ነው፣ በወገሙም ላይ ጠፍር ታጥቋል አሉት። ንጉሱም አወቅኩት ቴስቢያዊው ኤልያስ ነው አላቸው። አያችሁ፣ ይሄ ንጉስ እንኳንም እግዚአብሔርን ኤልያስን እንኳን አውቁታል። ነገር ግን እግዚአብሔርን እያወቀ እግዚአብሔር ታምራት እንደሚያደርግ እያወቀ ወደ ሌላ አማልክት ስለላከ እግዚአብሔር በዚህ ተቆጣ። ዛሬ አንድ ነገር ልላችሁ መጣሁ። እግዚአብሔርን እናውቀዋለን። እግዚአብሔርን በሕይወታችን በደንብ ገብቶን እያመለክን ይሆናል። አንዳንዴ በምናልፍበት በህመም በማጣት በከፍታ በዝቅታ በየትኛውም በምናልፍበት መንገድ ግን አንዳንድ ሁኔታዎች ወዴት ነው እኛን የሚያሳዩ? ወዴት ነው እኛን የሚጠቁሙ? ልክ እንደ አካዚያስ ሌላ መፍትሄ ለመፈለግ ነው የምንጥረው ወይንስ እግዚአብሔር ልክ በእስራኤል አምላክ ስለሌለ ነው እንደሚል ቃሉ እግዚአብሔር ከኛ ጋር እንዳለ ትተን ወደ ሌላ አማልክት ነው የምናየው? አማልክት ስላችሁ ልክ በራሳችን ላይ አማልክት መሆን፣ ራሳችን ላይ ጣዖት መሆን፣ ወይ ሰዎችን የእግዚአብሔርን ስፍራ ለሰዎች መስጠት፣ የእግዚአብሔርን ስፍራ በስራችን ላይ በመመካት ያንን መስጠት፣ ብቻ በተሰማራንበት በዛ ነገር የእግዚአብሔርን ክብር ለሌላ አሳልፈው በመስጠት እግዚአብሔር ላይ እናምጽ ይሆን? ስለዚህ አንድ ነገር ልላችሁ መጣሁኝ በዚህ ምሽት ወዳጆቼ፣ እግዚአብሔር በክብሩ አይደራደርም፣ ለቃሉ ታማኝ ነው። ይህ ሰው እንደጀመረው እግዚአብሔር ጋር ቢመጣ እግዚአብሔር መፍትሄ ሰጪ ነው ብሎ ቢመጣ አይሞትም።
ዛሬ የሆነ ነገር ለማስተካከል ብላችሁ የሆነ ነገር መንገድ ለማቅናት ብላችሁ ታግሳችሁ ከቆያችሁ በኋላ ወደ ሌላ ነገር እንዳታዩ። እግዚአብሔር አለ። እግዚአብሔር በጭንቅም በህመምም በየትኛውም ሁኔታ ውስጥ አለ። እሱ ሊፈውሰን፣ እሱ መንገድ ሊያሳየን፣ እሱ አቅጣጫ ሊመራን ዛሬም ከኛ ጋር ነው። ስለዚህ እንዲህ እላችኋለሁ፣ አይናችሁን ከኢየሱስ ላይ አትንቀሉ። አይናችሁን ከእግዚአብሔር ላይ አትንቀሉ። አንዳንድ ነገሮች ሲመጡባችሁ መፍትሄውን ሌላ ቦታ አትፈልጉ፣ ራሱ እግዚአብሔር ጋር አለ። ኤልያስ ምንድነው ያለው? በውኑ በእስራኤል አምላክ ስለሌለ ነው የአቃሮንን አምላክ ቤልዜቡልን እንደምትፈወስ ለመጠየቅ መልእክተኞችን የላካሉ። ዛሬ ምናልባት የሚታይ ቤልዜቡልን እንትን ላትሉ ትችላላችሁ፣ ላትገናኙ ትችሉ ይሆናል። እንደዚህ አይነት ፍለጋ ላትሄዱ ትችሉ ይሆናል። አሉ ግን ተሰግስገው የገቡ እንደ ቤልዜቡል አማልክት መስለው እኛን አይኖቻችንን ከእግዚአብሔር ላይ ለማንሳት የሚመጡ አንዳንድ ነገሮች አሉ። ዛሬ እነሱን እንድትመቷቸው፣ ዛሬ እነሱን እምቢ እንድትሏቸው፣ አይኔን እግዚአብሔር ላይ አደርጋለሁ፣ በምንም ሁኔታ ውስጥ ብሆን እግዚአብሔር ከኔ ጋር ነው ማለትን እንድትለማመዱ ወይም ደግሞ እንድትኖሩት በዚህ ሰዓት ላይ ጋብዛችኋለሁ። ወዳጆቼ እግዚአብሔር በየትኛውም ጊዜ አለ። እንደዚህ ያለ ጳውሎስ ከእግዚአብሔር ፍቅር ማን ይለየናል አለ። ራብ፣ ችግር፣ መከራ፣ ማግኘት፣ ከፍታ፣ ዝቅታ እያለ ያወራልና ስለዚህ ወዳጆቼ እያንዳንዱ ነገሮቻችን እግዚአብሔርን የማሳያ መንገድ ይሆኑልን እንጂ አይኖቻችንን ከእግዚአብሔር ላይ የምናነሳበት መንገድ አይሁኑብን። ተባረኩ። ዘላለማችሁ የተባረከ ነው። ሻሎም